አፋልጉኝ የማዳም ቅመሞች እንድትወጡ ማለት ነው። ስንት ሰዓት ቀረ? አሁን ተኩል ሆኗል። የተወሰነ ደቂቃ ቀርቷል። ሀይሚ እየተፈለገች ነው። አባሚሊ ተጨንቆ ግሪሶች እንደዚህ ዘና ፈታ ትላላችሁ። ኧረ ተዋግዙን ተዋግዙን ተው ነው ግሪሶች አግዙን እንጂ ምን ሆናችሁ ነው እንዴ? ለነገሩ እዚህ ጋር ይኸው እሪ ይላል ይሄ ማለት ነው። ይሄ እሪ ይላል አጥንት የወጣ ሰውዬ ማለት ነው። ታዲያ ሀይሚ እንዴት ብላ ቡታጅራ ትኖራለች? እዚህ ጋር የሚባለው ሌላ፣ እዛ ጋር የሚባለው ሰላም ጤና ይስጥልን የኛ ውድ ቤተሰቦች። ስንት ደቂቃ ቀረው? የተወሰነ ደቂቃ ቀረው የሀይሚና የብሩኬ ውጤት ለማወቅ ማለት ነው። የዲኤንኤ ምርመራ ነው፣ ሰምታችኋል። በ24 ሰዓት ውስጥ ነው የሚታወቀው እና ማለት ነው። አንድ እዚህ ጋር ተንከሴስ ማሰሻ ፊት የመሰለች ልጅ አለች። አንቺ ምን ላርግሽ? ቆይ አንቄ እንዳልገልሽ ቤት አባቴ ላግኝሽ እንዴ? ምን ነው ካለኒ ቪዲዮ አሰሪም እንዲቆይ አንቺ ምን ሆነሽ ነው በየቀን 10 የምትመጭብኝ? እኔ እኮ ትናንት 2-3 ቪዲዮ ስትሰራብኝ ማለት ነው። ዛሬ አንድ መልስ ሰጠዋት። አንድ መልስ እንዴ! ምንድነው? በራስሽ አትቆይም እንዴ? በራስሽ አሰሪም እንዴ? ሁሉ ጊዜ ምንድነው ልመና? አይደብርሽም እንዴ? በቃ በራስሽ ሀሳብ ስሪ። የኔን ነገር ታተጠቀሚ። እንዲህ አለች፣ እንዲህ ሆነ፣ በዚህ ወጣ፣ በዚህ ወረደ። አንቺም ማስጠቁረሽ ሞተሻል። ሀይሚን እኔ በምንድን ነው ማስጠቁራት? መብቷ ነው። በቃ ባሏን ከማንም ሰው ከልክላ መውሰዷ እኮ መብቷ ነው። ደግነቱ ማለት ነው። ችግር የለውም አብሽሬ፣ ችግር የለውም። እኔና አንቺ በኋላ ወደኋላ እንቀራለን። ወደኋላ ደስ የሚለው ነገር ማለት ነው። እኔ ብሩኬን እደግፋለሁ፣ አንቺ ሀይሚን ትደግፊያለሽ። በቃ በዚህ መንገድ እንስማማ፣ አለቀ። አይሻልም? አሁን አንቺ እየተናገርሽ ያለሽው ለሀይሚ በቃ ጦርነት እንደቆምሽ ነገር እንደዛ ነው የሚሰማሽ አይደለ? እንደዛ ከተሰማሽ ሶኬ፣ ሁለታችንም አንድ ቤት ነው ያለ ነው። ችግር የለውም። በኋላ ውጤታችን ፕላስቱ ይሆንና ማለት ነው። ሲደመር ብሩክ ሲደመር ሃይማኖት እኩል ይሆናል። ሃይማኖት ታደሰ ብሩክ አለማየሁ ይሆናል። ስለዚህ ችግር የለውም። ቃልየም ሲሳይም እዚህ ወደኋላ እንደምንቀር እናውቃለን። ስለዚህ እኔ ብዙ ነገር ልናገር ነው፣ ግን ማለት ነው ሰውን ነገረኛ አታድርጊ። እኔ ያላሰብኩትን ነገር አትናገሪ። ተይ ተይ ብያለሁ። አንቺ ሽኮኮ የመሰልሽ ልጅ ተይ። ሞጥ ሟጣ። ይቺ ደግሞ ምን ከንፈር የላት፣ አፍንጫ የላት፣ አይን የላት፣ የሆነች እንደው ኮስኮስ እንዴ! ምን ብዬ ልናገርሽ? ነገርኩሽ። በቃ ንቄ ትቼሻለሁ። በእኔ በ2-3 እየመጣሽ ሀሳብ አትስጪ። ትቼሻለሁ። እኔ ተይኝ አልኩሽ እና ምንድን ነው በግድ ደጅኝ? እንዲህ ሴት ልጅ እኮ ነኝ። ምን ላርግሽ? ሴት ልጅ እኮ ነኝ እኔ እንዴ። ስለዚህ በቃ አንቺ አስቢ፣ መጀመሪያ አስቢ፣ ለራስሽ አስቢ። የምሬን ነው እውነት እንዴ። አይደብርሽም? እንዲህ በቀን 2-3 እኔ አንድ መልስ ሰጠውሽ። በቃ ትቼሻለሁ። ተይኝ አልኩሽ። በቃ አትተይም እንዴ? ተይኝ ስልሽ ምንድን ነው የምትመላለሽው? እዛ ደግሞ እየሄዳችሁ ኮመንታተሮች ማለት ነው። አንቺም እሷማን ገገማ ናችሁ። እናንተ ራሳችሁ ገገማ ናችሁ። እዛ ቤታችሁ ጽሁፍ ማለት ነው። ደርሶኝ ነው። እኔ ደግሞ ያየሁት የት ነው? ቤቷ ሄጄ አይደለም ያየሁት። ደግሞ ቤቷ ሄጄ ሸር አድርጉልኝ በውስጥ ማለት ነው። ከዛ ሰማኋት። እኔ ኮመንት አላነብም ቤተሰብ። እኔ ብሩክና ሀይሚ ሲጣሉ አይኖ ተጣልተው አይደለም፣ እንዲህ የሆነ ግጭት ሲፈጠር በመካከላቸው የሆነ እኔ አላይም ኮመንት። ምክንያቱም ጥሩ አመለካከት ያላቸው ሰዎች አይመጡም። ሲጀምር ሀይሚና ብሩክ የሆነ ነገር ሲፈጠር ሆን ብሎ እኔ ቤት የሚመጡ ልጆች አሉ። በደንብ ነው የማውቃቸው ማለት ነው። እኔ አላይም ኮመንት። ሌሎቻችሁ ቅር እንዳይላችሁ በጣም ይቅርታ። ላይክም ካላረኩም እንዳይደብራችሁ። ግን ቃልዬ ማለት ነው ስነ ስርዓት ያሺ። በራስሽ ቁሚ፣ በእናትሽ በራስሽ ቁሚ። ልለምንሽ መላጣሽን እኔ ማን ይምለጥሽ ማን ይምለጥሽ እኔ አላውቅም። ፎቶሽን አገኘሁ የኔም ፎቶ እኔ እኮ ኮራ ቀብረር ያልኩ እኮ በስመ አብ። እኔ በቃ ይመቸኛ ቦፍ እንዴ። ድሮስ ታዲያ የቀብራራው ደጋፊ ሆኜ እንዴት ነው ፎቶ የማይኖረኝ? እንዴት ነው ቪዲዮ የማይኖረኝ? እኔ ያንቺን ከየት ላንጣው? ይሄን በልመና ነው ይሄን ያገኘሁት። 2 ፎቶ ቲክቶክ ላይ ለጥፋለች፣ እሷን ያገኘሁት። አንቺ ግን የኔን እንደፈለግሽ በፈለግሽ ሰዓት ስክሪንሻት እያደረግሽ አየሽ። ቀብረር ያልኩ እኮ ነኝ። በራሴ የምትተማመን ጀግና ሴት እኮ ነኝ። የምን ተንኮል ምናምን ዙሪያ ጥምጥም እና ታዲያ አብርሃም ብትዩ አላየሽም እንዴ? አዲስ አበባ ሀራዳዎቹ ጋር ተቀላቅሎ እኮ እንዴ ዓለምን እያንቀጠቀጣት እኮ ነው። አታይም እንዴ? ይሄ ግልጽ እኮ ነው። ብሩክ እዛ ጓደኞቹ ቡታጀራ 1 ቪዲዮ ስራልን 2 ቪዲዮ ስራልን ይላሉ። እና ሀይሚዬ ብልጧ ታዲያ ባለቤቷን በዚህ መንገድ ላጥ አርጋ አዲስ አበባ ይዛ ብትሄድ ብልጥ አትባልም እንዴ? አትባልም? ግልጽ ነው የማወራው። እባክሽ እኔ በዚህ እንዳንቺ እንደንሽላሊት እግር በእግር መሄድ ነው አይመቸኝም። እውነት እንዲህ አድርጋ ከሆነ ማለት ነው በጣም ደስ የሚለኝ። ምክንያቱም በቃ እንደዚህ ታታሪ የምትሆን ሴት ደስ ትለኛለች። እኔ አሁን በሀይሚ ፕራንክ ላይ ምንም አይነት መጥፎ ነገር ሀሳብ አልሰጠውም። በባለፈው አስለቀሰችው እንዲህ አለችው ስትሉ ራሳችሁ ቲክቶክ ላይ የሀይሚ የሕክምና የገባችበትን ዱባይ ሲሄድ የነበረውን አቀናበራችሁ። ስታቀናብሩት እኔም ደግሞ
ዩቲዩብ ላይ አምጥቼ ጫንኩላችሁ። እሱ ስለመጣ ምን ያንቀጠቀጣችኋል? ታፍራላችሁ እንዲህ እናንተ በማለት ወይም አሟችሁ ወይም የሆነ ነገር ሆናችሁ ወድቃችሁ እንበል አልቅሳችሁ እንበል ታፍራላችሁ እንዲህ በሱ ምን አሳፈራችሁ? ምን ይሄ እኮ ፋስት የሆነ ነገር እኮ ነው። ስለዚህ አሁንም ተመሳሳይ የሆነ ነገር ነው የተፈጠረው። አለቀ። ምንድነው ችግሩ? ማለት ብዙዎቻችሁ አይቻችኋል የድሮ ፎቶ ምን የድሮ ፎቶ እንደውም ማለት ነው ለነሱ አሁን ጥሩ ነው። ምክንያቱም አዳዲስ ሰብስክራይበር የመጡት እኛ እንዲህ አውጥተን ስንለጥፈው የት ነው ይሄ ቪዲዮ ብለው እኛ ጋር የሚያየው ግማሿ ነው አይደለ? ከዛ ሌላው ደግሞ እየሄደ ያይላችኋል። ለነሱ አሪፍ አድቫንቴጅ ነው። እናንተ አይገባችሁም። ለእናንተ ማስረዳት ገና ብዙ ይቀራል። በተለይ ይቺ ገንገበት የሆነች ቃል የምትባይ ልጅ እኔ እንዴት እንደምትፋች ፈጣሪ ወቀው። ኧረ በስመ አብ በስንት ሳንቲም ዳቦ አፍሽን ውትወት ፌል ከርከር ልከልክለው ከካሜራ ጀርባ እንንንንን አሮጊት የራስሽን እርጅና ሳታይ ደግሞ ስለ እርጅና ታወሪያለሽ እንዴ? የራስሽን ሳታቂ ጨብራራ መላጣሽን እኔ ማን እንደመጣሽ ምን አውቃለሁ? እኔ በግ ላም ምናምን የሚባሉት እኔ አላቃቸውም ሲጀመር ማለት ነው። ካሊ ወሊ ስለ በግ ስለ ላም ምን አገባኝ? እኔ የምሰራው ስለ ራሴ ብቻ ራሴና ራሴን ብቻ ነው የምሰራው። የመሰለኝ ነገር እናገራለሁ። የሚያሳዝነኝ ነገር ካለ አዝናለሁ። የሚያስደስተኝ ነገር ካለ እደሰታለሁ። አለቀ። እኔ በግ ላም እዛ ዱንጥሮጦ ሲግቡ እኔ አይመለከተኝም። ስላንቺ በግና ላም ማለት ነው። የምሬ ነው። አይመለከተኝም። ምን አገባኝ? ምን ይመለከተኛል? ስርዓት ያዥ። በምን አይነት መንገድ ስርዓት ላስይዝሽ? እየመጣሽ አስሬ አትበጥረቂ። እየመጣሽ ክብር የሌለው ነገር አታውሪ። እኔ ያላልኩትን ነገር ያላሰብኩትን ነገር አታውሪ። ሰው እንደዚህ አታቀሳስሪ። ይሄ ግልጽና ግልጽ ነገር ነው። ምንም አዲስ ነገር የለውም። ስለዚህ በእንደዚህ አይነት መልኩ ብትጠቀም መብቷ ነው። ማንም አይከለክላትም። ማንም ደግሞ እኛ አወራን እንጂ ሀይሚ ስታረግ አላየናትም አይደል እንዴ? ሰው የፈለገውን ማውራት መብት አለው። የፈለገን እናወራለን። ማን አባቱ ነው የሚያጠቁራት? ምን ስለሆነች ማን ያጠቁራታል? መብቷ አይደል እንዴ? ሰው በገዛ ገንዘቡ ሰው በገዛ ባሉ ምን አገባው? ሲኦልስ ቢሰቅል ምን ይመለከተዋል? ማንም አይመለከተው ማለት እንዴ? ስለዚህ በዚህ መልኩ ከነበረበት ቦታ ባሏን በራሷ ሲስተም በነበረችበት ሲስተም ብትወስድ መብቷ ነው። እኛም ደግሞ የተሰማንን ስሜት ነው የተናገርነው። በቃ አንቺ ምን ጭርጭር አረገሽ? ምን አመነቃቀረሽ እንደዚህ? አንቺ እውነት አንቺ ለሃይሚ ጦርነት ወግባት ቆመሽ ነው? ችግር የለም ቁሚ፣ አልቃወምሽም እኮ ለምን መሰለሽ? አንድ ቤት ስለሆነ ያለ ነው ማለት ነው። ካደገም የአንድ ቤት እኩል ነው የምናሳድገው፣ ከጣልንም የአንድ ቤት እኩል ነው የምንጥለው። ስለዚህ ብዙም አልቃወምሽም። ነገር ግን አፍሽን አትክፈች። እውነት አፍሽን አትክፈች። ስነ ስርዓት ያዥ ቃልዬ፣ አፍሽን አትክፈች። ከፈለግሽ ደግሞ ማለት ነው ነይ አቡዳቢ ይዋጣለን፣ እንገናኝና ይዋጣለን። ሌላ ምንም አልልሽም። እኔ እንደማልፈራሽ ታውቂያለሽ። አንጠልጥዬ ነው እንደው በዚህ በትቦ ወረውርሽ ማለት ነው። የምሬን ነው የምልሽ። በጣም እያናደድሽ ነው። በቃ የሆነ ማለት መናገር የማልፈልገውን ነገር እንድናገር እያደረግሽ ነው። አንደኛ በቃ ለቤተሰቦችም እንደዚህ አይነት ነገር እኔ ማስተላለፍ አልፈልግም፣ ግን ትቆሰቁሰኛለች። እኔ ምን ላድርግ? ቆይ እንዴት ዝም እላታለሁ? እሷ የተናገረችኝ እኔ እንዴት እሷን ዝም እላታለሁ? ማናት እሷ እኔን የምትናገረኝ? ምን ስለሆነች? ከማን በልጣ እንዴ? ቲክታከሮች ደግሞ መላጣ መብለጥ አያውቁም ገዝተው ነው ትያለሽ እንዴ? አንቺ ምን አንቺ አበባ ይዞ ይሄ ከኋላ ቮይስ ማድረግ ብርቅ አድርገሽ ነው እንዴ? ብርቅ አድርገሽ ነው? ስለማታውቂ ነው እንጂ አንቺ እኮ ብታውቂ ኖሮ ይሄኔ ስትነግር አድርገሽ ነበር። አታውቂማ፣ ችግሩ አታውቂም። የተላጠ ዶሮ አስመስዬ እንዳለጥፍሽ እኔ ራሱ ስነ ስርዓት ያዥ። ተይ ብያለሁ። ተይ ረፊ፣ ብታርፍ ይሻልሻል። እኔ ስደተኛ ሆነሽ እኔም ስደተኛ ሆኜ ክፉ ነገር ባንነጋገር ጥሩ ነው። ብዙ ሰውም እንደዛ ነው እያለን ያለው። እኔ ግን እሱም ብዬ እኔ ቤተሰቦችን አክብሬ እሺ ብዬ ትቻለሁ። እሷ ናት በቃ ትናንትና 2 ሰራች፣ ዝም አልኩ። ዛሬም ደገመችው። እኔ ጠዋት አንድን መለስኩላት፣ ተይኝ በቃ ትችሻለሁ አልኳት። አሁንም ደገመችው። ታዲያችን ምን ትሏታላችሁ? ስነ ስርዓት ቃል ስነ ስርዓት ያዢ።